ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። ባላነሳው እመርጣለሁ። ነገር ግን ወሬው በጣም ሰፊ ስለሆነ እንደው ነካ አድርጌ ልለፍ። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። ልንገነባ ያሰብነው የጫካ ሃውስ ይባላል። ልንገነባ ያሰብነው ለኢትዮጵያ ለአፍሪካ ኩራት የሚሆን ሳተላይት ሲቲ ነው። ልንገነባ ያሰብነው የኢትዮጵያን ቤት ነው። ነገር ግን ያ ፕሮጀክት ቢያንስ $2 ቢሊዮን እንዲያመጣና በአንድ ተኩሉ አካባቢውን ገንብተን ትርፍ ልናተርፍበት እንጂ ፓርላማ መተን እባካችሁን ቤተ መንግስት ምንገነባበት 49 ቢሊዮን ብር ስጡን ለማለት አይደለም። አልጠየቅናችሁም፣ አንጠይቃችሁ። የሚገነባው ሳተላይት ሲቲ ነው። የሚገነባው እጅግ ሞደርን የሆነ ነገር ነው። ታዩታላችሁ፣ ትኮሩበታላችሁ። ባትኮሩበትም ልጆቻችሁ ይኮሩበታል። አሁን ለምን ሽኩቻው መጣ 49 ከየት መጣ ስትሉ ጫካ ከፍ ያለ ቦታ ላይ ነው ያለው። እኛ ስር ኤምባሲዎች አሉ። አኮረፉ ሊያዩን ነው ብለው ምሁር መሳይ የኢትዮጵያ ምሁር መሳይ ሰው እራት ጋበዙና ሰውየው በዚህ ሁሉ ኑሮ ውድነት በ49 ቢሊዮን ብር ቤተ መንግስት ሲገነባ እንዴት ዝም ብላችሁ ታያላችሁ አሏቸውና እነሱ ወጥተው ጻፉ። እዛ ስር ያሉ ኤምባሲዎች የማይታዩበትና ችግር የማይፈጠርበት መንገድ እንፈጥራለን። እራት የበሉ ምሁሮቻችን የጻፉትን ጋዜጣ እናነባለን። ጫካን ግን እንገነባለን። ጀምረን የተውነው የለም፣ ጀምረን የማንጨርሰው ነገርም አይኖር። ስንጨርስ የኢትዮጵያን ልማት የኢትዮጵያን ብልጽግና እንዲያፋጥን አድርገን እንጂ ግን የኢትዮጵያን ችግር እንዲያባብስ አድርገን አንሰራው። ቦታው ላይ የሚገኝ ሀብት ጫካን በመንገነባበት ሞዴል አዲስ አበባ 5-10 ቦታ ስራ ቢጀምር 1 ብር መንግስት አይለምንም። እኔ ደላላ የሚጫወትበትን መሬት ተጠቅሜ ነው የምሰራው እንጂ ከማንም የምጠይቀው ገንዘብ የለም። ስራው ሲያልቅ ግን የኢትዮጵያ ቤት እንጂ የመንግስት ቤት አይደለም። የኢትዮጵያን ቤት ነው የምንገነባው። ፓርላማው ከፈለገ ትንሽ ጊዜ ይስጥልና በአካል እናየዋለን። እዩትና ትመሰክራላችሁ። ነገር ግን የተወሰነ እራት በልታችሁ ለጻፋችሁ ወንድሞቻችንም ለምታጽፉ ሰዎችም እኛ ከጀመርን አናቆም እና ጊዜ አታባክኑ። እንሰራለን፣ ለምነን ሪሶርስ አመተን እንሰራለን። ለኢትዮጵያ ኩራት የሚሆን ነገር እንገነባለን። ያ የምንገነባው ነገር ደግሞ አንድ አይደለም፣ ይስፋፋል። ሞዴል እንገነባለን። ያን ያዩ ከተሞች ያን ያዩ አካባቢዎች ያስፋፋሉ ብለን ተስፋ እናረጋለን። ለምሳሌ በቀደም ጅማና አርባ ምንጭ ሄጄ ነበር። ጅማ 700 ሄክታር፣ አርባ ምንጭ 400 ሄክታር ቦታ ሰጡኝ። ያው ተንኮሉ ይገባቸዋል። የጅማን ቀደም ብሎ የተሰጠነው ዲዛይን እያሰራን ነው። ዋናው አቅም ምንድነው? 700 ሄክታር ማለት ቢሊየንስ ኦፍ ዶላር ነው። ከንቲባው አልገባውም። እንዴት ተብሎ ከተማ እንደሚሰራ ሳምፕል እናሳየዋል። በምንድን ያላችሁ እንደሆነ 5 እና 10 ሄክታር ከዛ ቦታ ላይ ከአጠቃላይ ዲዛይኑ የተከበሩ አፈ ጉባኤ ቢልደር ቢሆኑና ሪስቴት ቢገነቡ በነፃ ነው የምሰጣቸው ቦታው። 10 ሄክታር ግን በኔ ዲዛይን ይገነባሉ። እንደፈለጉ ቡራቡሬ ማድረግ አይቻልም። በኔ ዲዛይን 400 ቤት 500 ቤት ይገንቡላቸዋል። አንድም ብር አልፈልግም ከሳቸው። እሳቸው ሲገነቡ ያን 500 ቤት ጅማ ላይ ስንት ሰው ስራ ይዛል በሉ። ጅማ ቀይ አፈር አለ፣ ሸክላ ይሆናል፣ ጡብ ይሆናል፣ ጣራ ይሆናል፣ ግን የሚሰራው ሰው የለም። እሳቸው ነፃ መሬትና እባኮትን ማሽን ያምጡ ቀዩን አፈር ጡብ የምናደርግበት እላቸዋል። ጅማ እንኳን ለጅማ እንኳን ለኦሮሚያ እንኳን ለኢትዮጵያ ኤክስፖርት ማድረግ የሚያስችል የእንጨት ሀብት አለ። ጠረጴዛ ኢምፖርት ይደረጋል፣
በር ኢምፖርት ይደረጋል፣ መስኮት ኢምፖርት ይደረጋል ከቱርክ ታውቃላችሁ። የጣውላ ማሽን ያምጡላቸዋል። የጣውላ ማሽኑንና የቀይ አፈሩን ካመጡ በኋላ ቤታቸውን ሲገነቡ ፕሮፐርቲ ታክስ ያው ጀምረናል ታውቃላችሁ። ከንቲባው ከሱ ያገኛል። እዚህ ነው በጣም በርካታ ሰዎች ጡብ የሚያመርቱ እንጨት የሚያመርቱ ፈጥራሉ። ከ10 ዓመት በኋላ አሁን የምናያት ጅማ ሌላ ጅማ ትሆናለች፣ ሌላ ባህር ዳር፣ ሌላ አርባ ምንጭ ይሆናል ማለት። ከንቲቦች ግን ያችን ለመዋዋል ከፈለጉ ስንት ሳንቲም ለቅማለሁ ካሉ አይሰራም። አንድ ጋር እንሞክራለን፣ ውጤቱን እያየን እናስፋፋለንና የጫካም ፕሮጀክት በሚመለከት ሰሞኑን በጣም ስለሚራገብ ባካችሁን፣ በጣም ጠቃሚ ነገር ነው። ለኢትዮጵያ እጅግ አስፈላጊ ስራ ነው። በሺህ የሚቆጠሩ ሰዎች ቤት ይገነባል፣ ሆቴሎች ይገነባሉ። እንደምትሉት አይደለም። በትዕግስት ብናይ መልካም ነው። ባትታገሱም ግን ስለማይቆም ጊዜ ባታባክኑ ጥሩ ነው።